ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ከፌስቡክ መንደር የምናየውን ያገኘሁትን ታሪክ ነው የምናየው። ይህንን ታሪክ እንግዲህ ሳቀርብላችሁ ለቤተሰቦቼ አስተማሪ ሆነው እንድትማሩበት የሚያስቅ ነገርም ካለ ያው እንድንዝናናበት ነውና እስኪ አንዱን አነብላችኋለሁ። ሰው በተሰበሰበበት ማለትም ትልልቅ አለቆች አብረው የሚሰሩ ሰራተኛ ባሉበት የተፈጥሮ አየር ሳታስቡት ከውስጣችሁ ቢወጣ በጣም ድምጽ ያለው ምን ይሰማችኋል? እኔ ስራ መስራት የሰው አይን ማየትም አልቻልኩም። እናንተ ብትሆኑ ምን ይሰማችኋል? ይሄ እንግዲህ ያው እኛ ሀገር ያው የሚታፈርበት አይታፈርም፣ ማናፍርበት ማፈር የሌለብን ነገር ላይ ስናፈር ነው። ከጥቂት አስተያየቶቹ እንስማ። አረ ኖርማል ነው እንዴ? አትጨነቂ፣ ያጋጥማል። ፈን አርገሽ ማለፍ ነው። ይሄም ጥሩ ነው ማለት እንደ ኖርማል ማየት፣ አለመሸማቀቅ። በአጋጣሚ የሆነ ነገር እንግዲህ ወይ አሟት ሊሆን ይችላል። ፐርፐዝሊ ልታረገው እንደማትችል አውቃለሁ። ምክንያቱም የተፈጥሮ ጋዝ ወይም ፈስ ነው የሚባለው፣ ሽታ አለው። መጥፎ ሽታም ሊኖረው ይችላል። የፈስ ሆኖ ፈን አርገሽ ለፊ ነው። አንዳንዴ ደግሞ የሚያስተያየት የምንሰጥም ሰዎች ትንሽ ነገሮችን የምናጋንንም አለን። እንግዲህ እዚህ ጋር የምር ያስቃል፣ ግን ችግር የለውም። እኔ አራስ ቤት በጣም አስቸግሮኝ ነበር። ሰው ባይመጣ እያልኩኝ ሰው መጥቶ አጠገቤ ቁጭ ካለ እንዴት ላቆመው? ሊሰነጥቀኝ ይደርሳል። ልክ